ለኔ ጊዮርጊስ ይዘልኝ ጊዮርጊስ እሺ ላንቺስ እኔ ብላክ ሌብል በጣም ባስ ይተመቻል እሺ ብላክ ሌብል ደብሊውን ሲምቦል ደብል አድርገው እሺ ና በቃ አይት እንደውም ብላክ ሌብል ቦት ላይ ቦቱ ምን ያደርግልናል ዴቭ ቤቷን በጣም ደስ ይላል ያምራል ታዲያ ምን ዝም ብዬ ዴቭ ይፈራው ዝም ብሎ ፍርሃት ይለኛል ለምን እኔ ቆንጆ እስኪ አስበው ለረጅም ጊዜ ለመለየት እኮ ዛሬ የመጨረሻ ቀናችን የዚህ ቀን ሰቀቀን በእኔ አይበስም ብለሽ ነው ሁላዬ ናና የአረቡ ጎን የተቀመጠው ጥቁር ይታያል ታውቀዋለህ አዎ ይኸውልህ $100 አጭሬ ከፈለኝ እኔ ግን ፈራሁት እና እኔ ልግባልሽ አንተ የባህር ዳር ዩኒቨርሲቲን ሳትይዝ እኔ ደግሞ ሌቭል 1 መረጃ ይይዛል ከዛ ውጤት ሲታይቶ ዲግሪሽን ትቀጥያለሽ አንቺ የተማርሽ ደግሞ እኔ እመረቃለሁ ማለት ነው በተራል ተስተምረኝ ማለት yes አይ ነገር አንቺ እዚህ ምን ታደርጊያለሽ አንተ የምታደርገው ነው እየጠጣሽ ነው of course ታዲያ ለምን አትቀላቀይ ነው እንደዛ እንኳን ልረብሻችሁ አልፈልግም ነው አትረብሽኝ it's okay በኋላ እንገናኛለን እንጠጣላቸው እነሱ ስባላለ ብለው ከፈሉ ምን ነው ላሻብኝ ደህና ነኝ እኮ ልቀቀኝ ልቅስ እባክህ እሺ ቁጭ ምን ቁጭ በልና እንጫወት ልቅ እኮ እሺ ፓርት እኮ ወንድ ተውን ኧረ ተው እባክህ ሰከርኩ መስሎሃል እባክህ ምንድን ነው ትንሽ ዛሬ እንኳን አጥጣስ ዛሬ እንኳን ምን ነበር ይቅርታ ማረፊያ ክፍል አላችሁ ምን ነው ሪሴፕሽን ቼክ አድርጌ ልምጣ thank you Mr. Flavor Valley Dance Hall and a shower remix የዛሬው አቮካዶ ጁስ ይመስላል አስተናጋጅ ነው ዌተር ጉርበኛ ነገር ነው እድሌ ነው ና ቆይና አቤት በጣም ቀልጣፋ ነው እሱም እድሌ ነው ሌላስ ሌላው እንጂ ልሸኛው ነው በኋላ ጋብዛ አመሰግናለሁ
አንድ ነገር አለ ቆንጆ ምን ያርክሽ ዴቪዬ ባባስ ዝም ብለህ ኖ ዝባሉን ቃል መርሳት የለብንም ታዲያ እኛ ቃል እግዚአብሔር ቃል ነው ገመንግስት አሰብ ምን ያስቃል? የግድ ይሄን ሰላምታ ለመስጠት ፖሊስ መሆን አለብኝ? አልወጣኝም። ይልቅ ቁጭ በል እስቲ። ኧረ እባክህ ቁጭ በልኛል። ተነስ እንውጣ በእናትህ። እንዴ ገና እኮ 30 ደቂቃ አለኝ። በእናትህ ቢፈልግ ሰዓቱ ቀስ ብሎ ይድረስብኝ። የት የምንሄድበትን ፈልጎ ነው። የመንግስትን ሰዓት ለግል ጥቅም መዋል እኮ ከሙስና ይቆጠራል። ይሄ መርህ ሳምንቱን ሙሉ ይሰራል እንዴ? በትክክል እኮ። ስለዚህ ፍጠን በለዋ። ማን ሰዓቱን ጀዝባ ተነስታ በእናትህ ግባ። በነገራችን ላይ የዴቭ ሽኝት እንዴት ነበር? አሪፍ ሌሊት አሳለፈ። ሌሊት እኔ አላምንም እና አብራችሁ አደራችሁ። የማዘር አለመኖር ተመቸሻ? እና ተሸኞ እና ማለት ዴቭሽም አብሮ አደግሽም ባለጌ አይዱ ዴቭ በመሄዱ ከፋ ለሞት ሰው በመስጠት ደስታና ሀዘን ተፈራረቁብሻ። ማነው በር ላይ የቆመው? እኔ ነኝ አቶ መከተ። ደህና ነሽ? ማነሽ አንቺ? ገሊላ ነኝ። ኦ ገሊላ እንደምን አመሸሽ? ደህና አመሸሽ? ንጉስ ዳዊት በሌለበት ምን እግር ጣለሽ ልጄ? ንጉስ በሌለበት አባትየውን ልማርክ ነው። ንጉሱማ ግዙፉን የእውቀት ጎልያድ ሊጥል ከነ ሰራዊቱ ተሞ 3 ወር አስቆጥሯል ልጄ። በአትኩሮት ጠጠር ጎልያድን ገንድሶ ዲግሪውን ጭኖ ይመለሳል። ተሳሳትኩኝ ንጉስ አባት? አይ እውቀትሽ አስገርሞኝ ነው ልጄ። ዝለቂ ወደ ውስጥ ነይ እንግባ። ግቢ ልጄ። ቁጭ በይ ገሊላ።
በቃ በጠዋት መጥቼ ቤቱን አጸዳለታለሁ። በምን ዳሽ ልጅ በተከበሩት ንጉስ ትእዛዝ። ግን አቶ መከተ ዳዊት አልናፈቀውትም? ብናፍቅስ ነስራ አይደለው በረር ያልሄድ ልጅ። አይ እሱ እንኳን እኮ ሌላ መንገድ አለ። ማለቴ በድምጽም ቢሆን መገናኘት ትችላላችሁ። እየጠራን ያናግሩት። የኔ ስም ግን እንዳያነሱበት። ሄሎ ንጉስ ዳዊት። አባዬ ደህና ነህ ልጄ? ደህና ነኝ። ምንድነው ቤት የማትገኘው አባ? ቤት አይደለም እንዴ አሁን ያለሁት? እኔ እነዚህ ጋር ሁሌ እየደወልኩ አይደል እንዴ? ስደውል የለም ነው የሚሉኝ። ከሚስጥር ክላስ ሄጄ ይወዳል። በቃ እሱን ነገር ተው ብትባል እምቢ አልክ አይደል? ደህና ደርሽ፣ ደህና ደር። እግዚአብሔር ይስጥልኝ የኔ ልጅ። ያዙት፣ ለርሶ በስጦታ የገዛሁት ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ግን ሁሌም ቢሆን በዚህው ሰዓት ብቻ ይደውሉለት፣ ምክንያቱም የረፍት ሰዓቱ ይሄ ብቻ ስለሆነ ማለት ነው። አመሰግናለሁ የኔ ልጅ። ምንም አይደል። በቃ ደህና ይደሩ ልጅ። እንዱ ብለሽ እንደው አይ ምንም ችግር የለም፣ ደህና ይደሩ። እሺ ደህና ይደሩ። ሄሎ ገሊላ። የኤደን ስልክ ነው አይደል ያልያዘ? ሄሎ ሄሎ ገሊላ። ቆይ አንዴ የኤዲ ስልክ ዌቲንግ ላይ እየገባብኝ ነው። መልሼ እደውላለሁ። ቆይ ላንሳ ይሷል። ላንሳና እደውላለሁ ገሊላ። ኤሌን ፍቅር የምትነጫነጭ ከሆነ ትምህርቱን ትቼ ነው የምመጣው። ሙች የኔ ቆንጆ የኔ ቆንጆ ምንም በቃ ማያጠና ነው ጥሩ ነው፣ ግን በቃ ትናፍቂኛለሽ። እኔ እንደማፈቅሽ ታውቂያለሽ አይደል? አላህ የኔ ቆንጆ እደውላለሁ። ባይ። እሺ የኔ ቆንጆ እሺ። በእውነት ፍቅር ከተባለ እንዲህ ነው። በጣም እኮ ነው የምወዳት በጣም። እኔ ግን የሷም ይበልጥ ይመስለኛል። በቀን እንደው ሳትደውል ውላ አድራ ታውቃለች። ውለቷ እንዴት እንደምልስ አላውቅም። እንዴ ነፍስስ ከሚጠፋ ታፈቅራታለህ። ከዚህ በላይ ምን ልታደርግላት ፈለክ? ለነገሩ በእኔና በሷ ፍቅር ላይ ምን ደስ እንደሚያኝ ታውቃለህ? ከጋብቻ በፊት ምንም ነገር ላለማድረግ ቃል ገብተን ነበር እና እኔ ወደዚህ መጣ ቀን ደግሞ አብረን አድረን ነበር። ድብን ብለን ሰክረን ቃሌ ጠብቄ ምንም ሳላደርግ መምጣቴ እንዴት ደስ እንደሚለኝ። ምንም ኧረ እባክህ ደግሞ የሚገርም ነው። ቲት አይነት ምርጥ ሰው መሰለሽ። ጮማ ነው። ታዲያ ታለ ቆያ እንዴ አሁን ከችላል። የአሜሪካ ላም ማለት ነው። አንቺ ብቻ ከስራው ነው ዝም ብለሽ መመጥመጥ። ዜጋ ነው እንዴ? ሰንጋ ነው። የሐረር ሰንጋ። የአሜሪካ ላም ደገፍ ብለሽ ብቻ መለጥለጥ ዝም ብለሽ ምርጥ ሰው ነው። ታዲያ ታለ ላሻ ሰንጋው ከቻለ ላሻ። እንዴት ነው? ሰላም ነው ወይ? እንዴት ነው? ማን ነው? ተዋውቁ። ሃና ኢንስፔክተር አንተ ነህ። ምን ነው? አይ ፖሊስ በጣም ነው የምወደው አይደል? ፉላይ ፖሊስ በጣም ተወደድ። ወዴት ሰው ቀጥሬ እኮ እዚህ መጣሁ። ቆይ ቀጠርሽ እንዴ? ምን ሆነ ነው? ያና
አንተ ተንኮለኛ ለምን ታስጨንቃታለህ? ፖሊስ ከመሬት ተነስታ ዝም ብላ ትደነግጣለች። ከመሬት ተነስታማ አይደለም። ከሊድ ሰላም ነው አለ ክላስ የለም እንዴ? አለ እባክሽ ደብሮኛል ዛሬ። ምን ነው በሰላም ብቻ ብዙ ምቾት አልተሰማኝም። ጓደኛዬ እኔ ሰሞኑን ሁኔታሽ አላማረኝም። እንዴ ነው የሆነ ፍቅር ቢጤ እንዴ? እና ቢሆንስ በኔ አልተጀመረ እንዴ? ቆይ ደግሞ ስንት ይዘኛል? አረ ቆይቷል ከያዘሽ። ኮርስ በጣም ይገርማል። ምን ነው የሚገርመው? እንዴ ብቸኛዋ ጓደኛዬ በፍቅር ተይዛ ለማውቄ ነው። አረ እባክሽ ትንሽ አላካበድሽም? እውነቴን እኮ ነው። ይልቅ እሱን ተይውና ስራ እንዴት ነው? እባክሽ ዴቭ ከሄደ በኋላ ስራውም ክላሱም ደብሮኛል። ስራሽ ሁሉ እሱን ብቻ ማሰብ ሆናለ። እንደ ቀልድ እኮ 3 ወር ሞላ። 3 ወር ስንት ነገር ይለዋወጣል ማለቴ ዴቪ ብዙ ነገር ነው ያስለመደኝ። እሱን ሳጣነጭ ናቸው። እሱ የኔ እዛ ተመችቶታል ማለቴ። ባክሽ ሰሞኑን ከኔ ጋር መስማማት አልቻለም ነበር። ምን ተፈጠረ? ሁሌ ማታ 3 ሰዓት ላይ አንቺን ማናገርበት ሰዓት ነው እንዳለኝ ባለፈው ነግሬሻለሁ አይደል? ነግረሽ ነበር? ይጋሊ እንደውም ቤት መጥተሽ ከማሚ ጋር ቤት ቁጭ ብላችሁ። ኦኬ እሺ። ከዛ ጊዜ በኋላ አብዛኛውን ጊዜ በዛ ሳስብ ይያዛል። ቀላል አይደል? እንዴት ታዲያ ከማን ጋር እንደሚያወራ ጠይቂው። ምንሽ ሳልጠይቀው ቀረው እና አንዳንድ ጊዜ ከአባቱ ጋር፣ ሌላ ጊዜ ደግሞ ከጓደኞቹ ጋር ምናምን። እቺም ያኔ ክላስ ጓደኛ እንደሌለው እርግጠኛ ነኝ። ብቻ አዳን ጠብሶልሽ እንዳይሆን። ኧረ በስመ አብ በይ ዴቪዬማ እንዳያረግ። አይ ከግቢው እንኳን ቢያመልጥ የባህር ዳር ኮረዶች ታይተው የሚታለፉ አይደሉም አሉ። በቃሽ አንቺ እኮ ችግር አለብሽ። ለነገሩ አሁን ሰዓታችንን ቀይረን በስነ ስርዓት መደወል ጀምረናል። ምን ሆነሽ ነው? ምን ሆነሻል ህይወቴ? ምንም። እንዴት ምንም? ዘፍዝፈሽዋል እኮ። ምኑን? ፊትሽን። ማሚ ደግሞ እሺ በቃ ሰብስቢልኝ። ምኑን ከምን አርጌው አዝረክርከሽው? ፈተና ወደቅሽ እንዴ? ታዲያ ምን ሆንሽ? ለቤተሰቦቼ ሳንቲም ልኬ ለትምህርት ቤት መከፍለው ስላጣው። አሁን ይሄ ነው እንደሚያጨናንቅሽ? ግትቻ እኔ ሰጥሽና ከቤት ኪራዩ ጋር ይመጣል። ተነሽ ይልቅ እኔ ምሳ ሰዓት ያልፎብኝ እርቦኛል። አይ እኔ በልቻለሁ። አፈርሶን በእውነት በልቻለሁ። እንጀራ አፈርሶን ተነሽ። ምን ሆነሻል? ሄዱ ምንድነው የተፈጠረው? ንገሪኛ። እሺ ቆይ ከማዘር ጋር ተጣላችሁ እና የሆንሽውን ንገሪኛ። አርግዣለሁ። ሰሞኑን ዝም ብሎ ወደ ላይ ይለኛል ብዬሻል ነበር። ግን ቤት ሄጄ ስመረመር የ3 ወር ጉዞ እንደሆንኩ ተነገረኝ። ካሞን 3 ወር? ምን ነካሽ አንቺ? ፔሪዲ ሲቀራ ተጠራጠሪ እንዴ? አረ ትንሽ ይመጣ ነበር። ድሮም እኮ ያው በቀኑ አይመጣም። ደግሞ ታውቂ የለ ለመጀመሪያ ጊዜ ግንኙነት የፈጸምኩት ዴቪ ሄደለት ነው። በቃ አሁን ያንቺ እንደዚህ መሆን ምንም ትርጉም የለውም። እና እሺ ምን ይሻለኛል? በቃ ማስፈንጠር። ምን? ማስወጣት። እና ታዲያ ሌላ ምን አማራጭ አለ? ሄዱ ለማንኛውም ረጋ ብለሽ አስቢበት። ጊዜ ግን ባትሰጪው ጥሩ ነው። በነገራችን ላይ ዴቭ እንዴት ነው? ሰላም ነው።
አሃ አሁን ሰላም ወርዷል ማለት ነው። ይሄ ግን ሄዱ ማለት በጥናት ሰዓት ምናምን ተጨናንቀው እንዳይሆን የሚደውልልሽ ማታ 4 ሰዓት ላይ በመሃል ለመደወል ወስናለሁ። አራት ሰዓት እንኳን ከሆነ ከጥናት ውጪ ነው የሚሆነው ብዬ አስባለሁ። ለፍቅር ወሬ ምርጥ ሰዓት። ነይ ቶሎ በይ። አንቺ ምን እንደምትጠብቂው? ማን ነው? እኔ ነኝ አቶ መከተ። ደህና አደሩ? እንደምን አደርሽ ገሊላ? ደህና አደሩ አቶ መከተ። እንደምን አደርሽ እናቴ? ደህና አደርሽ? ግቢ። እመጣለሁ ብዬ ጠፋሁ አይደል? መችም ብለሽ ነው። አሁን እኮ አይመችም ልጅ። በቃ የቆሸሹ ልብሶችን ይሰብስቡና ለቅለቅ አድርጌለሁ። የልጅን ስራ ልትሰሪልኝ ነው? የዳዊትን ማለት ሆኖ ሌላማ ከየት ተገንቶ የመጀመሪያም የመጨረሻም እሱ ነው ልጅ። አንድ ጥያቄ ልጠይቅዎት? ምን ችግር አለው ገሊላዬ? ሄሎ ዴቭ። ሄሎ ማን ልበል? ማን ልበል? አው ዳዊት አይደለሁም ጓደኛው ነኝ። ኦኬ እሺ ዴቭስ? ዴቭ ላይብራሪ ነው ያለው። ኦኬ እሺ አንተ ማን ልበል? ዳዊት። እንዴ ትቀልዳለህ እንዴ? አረ እየቀለድኩ አይደለም። ከፈለግሽ ትንሹ ዳዊት ማለት ትችያለሽ። ኦኬ በቃ እንደዛ ከሆነ ማለት አንዳንዴ ኔትወርክ ምናምን ሊያስቸግር ይችላል አይደል? በአንተ ስልክ እንዳገኘው ስልክ ልትሰጠኝ ትችላለህ? አይ ችግር የለም። ዝጊውና እኔ ምልክት አድርግልሻለሁ። ቴንክ ዩ። ከአንተ ጋር ሰው ሙሉነት ይሰማኛል። እኔም ዓለምን በቁጥጥር ስር ያደረኳት እስኪመስለኝ ድረስ ውስጤ በደስታ ይሞላል። የኔም ታውቃለህ አይደል? ኤደን እኮ በገንዘቧ አጠመደች እንጂ እኔን ያህል አታፈቅርህም። ሄሎ ገሊል። ሄሎ ኤድ። ተኝተሻል እንዴ? አዎ ምን ይቅርታ ረበሽኩሽ እንዴ? በሰላም? በእናትሽ ገሊል ጉዶኝልሻለሁ። ሲጨንቀኝ እኮ ነው የደወልኩልሽ። በቃ ጭንቅ ብቻ ነው ያለሽ? ለካ አልነቃሽም። በቃ ተኛ አንቺ ምን አለብሽ? ሄሎ ሄሎ ምን ነው ሹሽያ አመሸሽ? አመሸው ማሚ። አመሸው ግን በሰላም ነው? በሰላም ነው ማሚ። ትንሽ ስራ ስለበዛ። አይ ይሄን እያመሹ መስራት ቢቀር መርጣለሁ። ወይኔ ቆንጆ ዴቪዬ ደህና መሻለኝ? ደህና ነኝ ቆንጆ። ትያለሽ ምን ነው ዘግይቼ ዛሬ? ይቅርታ የኔ ቆንጆ፣ ማሚ ሳሎና ቆይታዬ ነው። ዋ ፍርድ ቤት እንዳልገትራቸው። ይልቅ እሷ እንዳትገትር። በምን ክስ?
በስርቆት ነው የልጇን ልብ በመስረቅ። እንደዛ ከሆነ ለምን 1000 ዓመት አልታሰርም? በ3ኛው ሚሊኒየም ልትፈታ። ሹሹዬ ነይ ራት ቀርቧል። አልበላም በቃኝ። እንዴ ኧረ በኔ ሞት ብዬ ሹሹዬ እንዴ ሹሹዬ ብዬ ተባልሽ? ቀባፊ ሰማብኝ እንዴ? እንዲህ ስትፍለቀለቂ ነው የሚያምርብሽ። ማሚዬ ሙች እኔ እኮ በጣም ትንሽ ነገር ነው የሚበቃኝ። አውቃለሁ። እኔ የምለው እንዲህ ተደራይታችሁ ወዴት ነው? ማን ተገኘ ለቁርስ? ዛሬ የኔ በግ ነው የሚታረደው ማሚ። መረቅ አለው? ምን መረቅ ብቻ እንደ አፋሮቹ በከል ነው እንጂ ጥፍሩም አይቀረንም ዛሬ። ሄይ ዴቭ ደህና መሸህ? ደህና ነሽ ገሊላ? አለሁልህ። ዛሬ አመሸሁ አይደል? ከሰዎች ጋር ቆይቼ ነው። እንዴት ነው? አንዱ ተጠበሰ እንዴ? ምን ለማለት ፈልገህ ነው? አይ አለ አይደል? አይገርምም? እንደዚህማ አትለኝም። እሺ ኦኬ ካጠፋሁ ይቅርታ። ኦኬ ባህር ዳር እንዴት ናት? ምን አዲስ ነገር አለ? ለማስወረድ ብትሞክሪ ትሞቻለሽ አሉ። ሐኪሞች ዝም ብለው ማካበድ ይወዳሉ። እና ሌላ ቦታ ትሞክሪ? 2-3 ቦታ አማከርኩኝ እኮ መልሳቸው ግን አንድ ነው። በቃ ሄዱ። እንደዛ ከሆነ እኔ ማቃቸው ሰዎች አሉ ቤታቸው የሚሰሩ እነሱ ጋር እንሄዳለን። ምን? አዎ ስራ ስለሚሆን ከ11 በኋላ ቤታቸው ይሰራሉ። ስፔሻሊስቶች እኮ ናቸው። ምን ሆነሻል ማሚ? የወይዘሮ አስካለ ልጅ ሞተች እኮ ነው የሚሉኝ። ምን ሆና? በውርጃ ነው አሉ። በዚህ ዘመን ሄዱ። መውረድ ካለበት ብቸኛው አማራጭ እሱ ብቻ ነው። ሃይ ገሊላ። ሄሎ ዴቭ ደህና መሸህ? ደህና ነኝ ገሊላ። ገሊላ ትላንት በሰዓት አደውይ ብዬሽ አልነበረም? ምን ለማለት ፈልገህ ነው? ይኸውልሽ ገሊላ ደጋግሜ ነገርኩሽ አይደለ? ይሄ ሰዓት የኤደን ሰዓት ነው እንዴ? ከዚህ በፊት 3 ሰዓት የነበረውን ባንቺና በፋዘር ስልክ ምክንያት ቀየርኩትኝ። እንደምን ማግባባቻ ስለዛው ገሊላ በቃ ምን አለ ባልኩሽ ሰዓት ብትደውይ። ይኸውልሽ እኔ ኤደንን ማጣትም ማስከፋትም አልፈልግም። እሺ ታው እንጂ ዴቭ እንዴ እንደዚህማ አትለኝም። እሺ ጊዜ እኮ ኤደን ፍቅረኛ ብትሆን እኛም እህቶች ነን። ደግሞ አስታውስ እሺ ከሷ በፊት ከኛ ጋር ነበር ትውውቅ። ገሊላ ምን አለ በቃ በሰዓት ብትደውይ አንቺ። ደግሞ ምን ያለ ዩኒቨርሲቲ መግባት ብርቅ ነው እንዴ? እሱ ከሆነ እኛም እየተማርን ነው። ምን እንደምታወሪ ገሊላ? ይኸውልሽ እኔ ማለት የፈለኩት ሄሎ ሄሎን ፍቅር እንዳልኩት ከ12 ሰዓት እስከ 3 ሰዓት ተኩል የጥናት ሰዓቱ ነው። ስለዚህ ሊተኛ ሲል 4 ሰዓት ላይ ይደውሉለት። እንዲያውም በዚያ ሰዓት ለኔ ይመቸኛል። ኬሚስትሪ ክላስ እየፈረፉ ይወጣው መምሩ እየተበሳጨብኝ ነበር ልጄ። እንዴ ደግሞ ምንድነው ኬሚስትሪ ክላስ? ሄሎ ገሊላ። ሄሎ ዴቭ። ይቅርታ ትናንት አስቀየምኩሽ አይደል? ኢትስ ኦኬ በቃ እኔም በማትፈልገው ሰዓት አልደውልም። ስለተረዳሽኝ በጣም አመሰግናለሁ። እሺ ምንም አይደል። ይልቅ ክላስ እንዴት ነው? ሰላም ነው። እኔማ ለእድሜ ለሄድዬ ሙልቅ ቅብዬ እየተማርኩ ነው። አሪፍ ነው። ምን እሷማ እባክህ ንጭንጫ ራሱ አላስቀምጥ ብሎናል። የኔ ናፍቆት ይሆናል ነው ብለህ ነው? እና ምን ጥርጥር አለው? እኔ እንጃ እኔ ደግሞ ያው እርግዝናዋ መስሎኝ። ምን እያልሽ ነው? አልነገረችህም አይደል? ገሊላ ትቀልጃለሽ? አየህ ጥርጣሬ ልክ ነበር ማለት ነው። ገሊላ የምትናገሪውን ታውቂያለሽ? በቃ ተው በቃ ዴቭ ካንተ አይደለም ማለት ነው ያረገዘችው። ገሊላ ኤደንን በደንብ ነው እሺ ማቃት ነኝ።
ሄሎ እናት ዛሬ ምን ነው በጊዜ? አይ በቃ ያው ውስጤ ሲረበሽ ታስፈልጊኛለ። ምን ነው ምን ሆንክብኝ? ሰላም ነኝ አላል በቃ ዝም ብሎ እኔ ምነው የኔ ቆንጆ አንቺ ግን ሰላም ነሽ አይደል? ደህና ነኝ ካንተ ናፍቆት በስተቀር። የእውነት ሰላም ነሽ ማለት ምንም ችግር የለም? ምን ነው ደህና አልመስለም? አይ ምናልባት ናፍቆት አንገላቶሽ ከሆነ ብዬ ነው። ጉረኛ ይሄኔ ባንተ ብሷል። እዲዬ ደውላለሁ ቆይቼ እሺ የኔ ቆንጆ ቻው ማሽ ባይ ባይ። እሷ ሰላም ነች። ዳዊት ግን ምን ሆነሃል? አይ ምንም አልኩ። ይልገል ያልሽኝ ዶክተር እንዴት ነው ማግኘት የምችለው? ኤዱ እኔ እሱ ነገር ሳስበው ብዙም ጥሩ አልመስልሽ ብሎኛል። እናሽ ታዲያ ምን ተሻለ እንዴ? ለዳዊት ንገሪው። ምን? አዋ ችግሩን አይግድ ማወቅ አለበት። መቼም እርግጠኛ ነኝ ከሱ ሌላ ወንድ እንደማታውቂ። ማው ግን ትምህርቱ እንዳረብሽ ምን ማለት ነው? ኤዱ ካንቺ ከፍቅረኛው ልጅ ማግኘቱ ነው ትምህርቱን የሚረብሻው? በጣም ያስፈራል። ዝም ብለሽ ደውይለት እባክሽ። እስኪ አስቤበት ማታ ደውልለት። እውነትም ጓደኛዬ ተጨንቃለች። እሑድ መሆኑን ረስተሽዋል እንዴ? ኤዱ ለካ እሑድ ነው። ኤዱ ደውይለት። ናፍቆቱ ጣና ዳርቻን ሲያዘራይ ባህር ዳር መጣሽ እንዴ? አዎ ከጎንክ ነኝ። የት ጋር ነሽ? ልብ ውስጥ ትወስድብኛለሽ አይደል? አንተ ማታ አልተጫወትክብኝም? ተጀመረ። ጥሩ አንድ ነገር ልነግርህ ነበር። ይነገረኛ የኔ ቆንጆ። ሄዲዬ ንገሪኛ። ሄዲዬ አታገጉኛ ንገሪኝ። አርግዣለሁ። ሄዲ ሄሎ ሄሎ ገሊል ስልኩን ዘጋው። ስልኩን ዘጋው? ደነገጠ መሰለኝ። እኔ ድሮ እነግርሽ ነበር ወንዶች ሲባሉ የፈለጉትን እስኪያገኙ ድረስ ብቻ። ደንግጦ ነው። ቆይ መልሼ ልደውልለት። መልሰሽማ አትደውይላት። ደነገጠ መሰለኝ ትያለሽ እንዴ? ገሊል ደንግጦ ነው። ነገርኩሽ በቃ። ደግመሽ አትደውይለት በቃ። ቆይ የተፈጠረ ነገር አለ? ቆይ ምንድነው? ዴቭ በቃ ብቻ የመሆን ፈልጋለሁ። እንደውም ነገ ባህር ዳር መሄድ አለብኝ። ምን ነካሽ? ዴቭን በአካል ሄጄ አግኝቼ ማናገር አለብኝ። እሺ ተረጋጊና ቀስ ብለሽ ተወስኛለሽ። ማዘርን አንቺ ጋር ነኝ እላታለሁ። ሄዱ ለሱ እኮ ምንም ችግር የለውም፣ ግን ቆይ ረጋ ብለሽ አስቢኝ ማደረሽ። ሄዱ 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 ሄሎ ገሊል። ሄሎ ትንሹ። ስለ ዳዊትና ስለ ፍቅረኛው አዲስ ነገር አለ ልትነግሪኝ ትችያለሽ? ምን ነው? አሁን ደውላለት በጣም ሲበሳጭ ስላየሁት ነው። እኔ እንጃ፣ ምናልባት ማርገዟን ነግራው ይሆን እንዴ? ምን ማርገዟን? ዳዊት የፈለገችውን ትሁን፣ በቃ ተነስ፣ ወደ ግቢ መሄድ አለብን። ኤዲ እኮ ናት።
ነገርኩህ እኮ አንተ ትምህርት ላይ ብቻ ነው ማተኮር ያለበት። ተነስ ነው የምልህ። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ኧረ ማንም ቢገባ ቅሬታ የለኝም፣ ይግቡ። የዛሬው ጫን ያለው ነው። ማን ነው? ይግቡ አልኩኝ እኮ። አንተ ምን ሆናል? ሰላም ነው? አለው እንዴ መስከረም ሰላም ምን እነ ሚጢ ካሉ እንዳረብሽ ብዬ እኮ። ኧረ እባክህ ከዚህ በላይ ረብሻ ከየት ሊመጣ ነው? ነው ወይስ በፖሊስ በር ድብደባ እንደ ረብሻ አይቆጠርም? ትገርማለህ። እንዴት ነው በተረፈ? በቃ አንተ ማታነበው መጽሐፍ የለም አይደል? ምን ላድርግ ብለህ ነው? መቼም ሰውን ከማንበብ ሳይሻል አይቀርም። ደግሞ ሰውንና ማንበብን ምን አገናኛቸው እንዴ? ሰውን ለማወቅ እኮ ፈጣሪ የማቱሳላን ያህል እድሜ ቢሰጥህ እንኳን አብረኸው የኖርክ አንብበህ አትጨርሰውም። እውነቴን ነው። መጽሐፍን ግን በ2 እና በ3 ቀን ውስጥ አንብበህ ትጨርሰዋለህ አይደል? የኛ ፈላስፋ ፍልስፍና አይደለም፣ እውነቴን ነው። የነሚጢ ህይወት ነው አይደል ፍልስፍና ውስጥ የከተተሽ? ይሆናል እንግዲህ። ይልቅ ባልተነስ አስኮኒ ድማ ብቻ የሚሄዱ ደብሮን። አዝናለሁ፣ መሄድ አልችልም። የጓደኞቼን ስልክ ጠብቃለሁ። እነዚህ ተው እንዳጨርሰው ላሻ ይደብራል። ሙት እውነቴን ነው አይባልም። ቆይ ግን ጓደኞቼ ስትል ትንሽ አታፍርም እንዴ? ቁልቢን አላፍርም። እኔ ግን ፉላ ዲስትል ከሰከስ ነግሬያለሁ። መቼ ይሆን ግን እንደው አንተ እኔን የምትረዳኝ? አይ ለሥራ ብቻ ነው የምትፈልጋቸው። እውነቱን ልንገርህ፣ እኔ ግን ለፍልፍ ያለው ይቅርብህ። እጅግ በጣም ያሳዝኑኛል። ሁሉም የሚያሳዝን ታሪክ አላቸው። ስትቀርባቸው እውነት ይነግሩሃል። ግልጾች ናቸው። እውነቴን ነው የምልህ፣ የፍቅር ሰዎች ናቸው። በዚህ ህይወት ውስጥ እየኖሩ እንኳን የዋህነትና ጨዋነት መለያቸው ነው። ጨዋነት? አዎ። የማንም ሀብታም መጫወቻ የሆኑ ጨዋ ናቸው ትላቸዋለህ? ስማ፣ ሀብታም እኮ ገላቸውን እንጂ ልባቸውን አይገዛም። ገላቸውን ለምን እንደሚሸጡ ደግሞ እኔም አንተም እናውቃለን አይደለም? ባክቷቸው። እሺ አሁን እንሂድ። ስማ፣ እኔ እናንተ አላማ እንዳለን ሁሉ እኮ እነሱም አላማ አላቸው። አንድ ቀን ደግሞ ያሰቡት ነገር ሲሳካላቸው የሚኖሩበትን ህይወት ተረት አድርገውት ከህብረተሰቡ ጋር ይቀላቀላሉ። ይሄው ነው። ቆይ ግን እኔ የምለው ቆስት ግን አትፈራቸውም እንዴ? ኧረ ጉድ መጣ እንዴ! ሄሎ ዴቭ፣ ዩኒቨርሲቲ በር ላይ ነው የምጣነው። እየቀለድኩ አይደለም። ይልቅ ፈጥነው እሱና እናን ነገር ገና ሄሎ ማዘር፣ ደህና ዋሉ? ደህና ምነው ደህና ነው? እሺ ማዘር፣ በቃ ብቅ ብዬ እንጫወታለን። እሺ ሄሎ ኤዱ፣ እንዴት ነሽ? ደረስሽ በሰላም? አይ እንኳን ደህና ገባሽ። አሃ ወደ አንቺ እየመጣ ነው? እሺ ኤዱዬ፣ በቃ ቆይቼም እንደደረስሽ እደውልልሻለሁ። እሺ
ኤደን እኮ ነኝ። መጸጸትሽን ልትነግሪኝ ነው እዚህ ድረስ የመጣሽው? እንዴት? ሌላ ማፍቀርሽን ለመንገር እዚህ ድረስ መምጣት አልነበረብሽም እኮ። ምን እያልከኝ ነው? ዴቪ እውነቴን ነው ካንተ ነው ያደረኩት። ኧረ ባባስ ዴቭ እንዴ ምን ሆነሃል? እውነቴን ነው ካንተ ነው ያደረኩት። ዴቪ የመነኝ ኤዲ እኔን ይቅርታ ፈተና ልንገባ ስለሆነ ከጨረሰ በኋላ ያነጋግርሽ። ቢጨንቀኝ እኮ ነው አንቺ ጋር የደወልኩት። እንዴ ማዘር የት እንደሄደች አልነገረቻችሁም እንዴ? አንቺ ጋር ነኝ አለችኝ እያልኩሽ። አዎ እሱማ እኔ ጋር ነበረች። ታዲያ ግን ቆይ እስኪ ለማንኛውም እንደውልላት። ሄሎ ኤዲ። ሄሎ ገሊ፣ ሰላም ነሽ? ምን ሰላም አለ? ምን የሄድሽበት አልተሳካልሽም እንዴ? ሳላናግረው ኤግዛም አለብኝ ብሎ ጥሎኝ ገባ። እና ምን ከኔ አላረገዝሽም አለሽ? ከዳሽ ማለት ነው? እግዚኦ እግዚኦ! እንዴ እግዚኦ! ዴቭ ግን ምን ነካው? እግዚኦ! ጭንቅ ብሎኛል። ምን እንደማደርግ ነው ግራ ይገባል። ካሞን ኤዲ ምን ነካሽ? እግዚኦ! ወደ ቤትሽ ነው ለማሚ ነኝ እንዴት ብዬ ነው እንዴ? እግዚኦ! ወይ ምን ነው አምላኬ፣ ምን ነው አምላኬ፣ በሰው የፈራሁት በኔ ደረሰ። እንዴ ማዘር እንዲማይሆኑ። እግዚኦ አምላኬ ምን አረኩ? እግዚኦ! በሰው የፈራሁት በኔ ደረሰ። ምንድነው ትዬ? እንዴ ማዘር እንደዚህ ማይሆኑ ይረጋጉ እንጂ። ሄሎ ገሊል። ኤዲ ባትሪ ዘግቶብኝ እኮ ነው። አሁን ራሱ ቻርጅ ላይ ሰክቼው ነው። ነው እንዴ? እኔ ደግሞ ምን ሆንሽ? እኔ ምንሽ? ቆይ አሁን ታዲያ ምን ለማድረግ አስበሻል? እንጃ እዚህ ሆኜ ነገሮችን በትዕግስት ለማስረዳት ነው። እንደዛ ይሻላል። ታዲያሽ ሌላ ምን አማራጭ? አይ እንግዲህ እሱማ እንዳልሽ በቃ እንደ ፍላጎትሽ። አደራሽ ለማዘር የሆነ ምክንያት ፍጠሪላት። ኧረ ምንም ችግር የለም ኤዲ፣ አንቺ ይቅናሽ። እንደውም ገሊል እኔ እስከምመለስ ድረስ ማዘር እንዳታይሽ። በቃ እኔ እንደውም አንቺ እስክትመጪ በበራችሁ እንኳን ዝርም ማለት። እሺ እወድሻለሁ። እኔስ ሄዱዬ በጣም ነው የምወድሽ። በቃ ሄዱዬ ይቅናሽ። እሺ ወዴት ሄድክ ነው? በር ላይ ቆማ ትቻት እኮ ነው የገባሁት። ስማ ካሁን በኋላ ስለሷ ማሰብ አቁም። አልችልም ዴቭ። ነገርኩ በቃ። ዴቭ ልቀቀኝ። አንተ ሰው ሄሎ፣ ኤደን ማግኘት እችላለሁ? ፍቅረኛዋ ነኝ።
አዎ እናንተ የፈለጋችሁትን መሆን ትችላላችሁ። እኔ ግን ልጄን ፈልገዋለሁ። እሺ ዘጋ ማሚ ገሊላ ጋር ነበርኩ እኮ። ይሄው ካላመንሽኝ ደውለሽ ጠይቂያት። ጭራሽ ውሸትም ሰለጠነብሽ እንዴ? ኧረ እኔ አልዋሸሁም ማሚ። ይሄው ካላመንሽኝ ደውለሽ ጠይቂያት። ላንቺ ለአንድ ልጄ ስለ የሚኖር ነበር የሚመስለኝ። ገሊላ ጋር ነበርኩ እኮ። አንተ ግን ትንሽ ሰው ያስባል አትል? ለምን ነው ያደልከው? እሺ በቃ ተው፣ ተነሳና ወደ ግቢ እንሂድ። ሂድ በቃ እኔ እመጣለሁ። አንተ አንዳንዴ እንኳን ሰው የሚልን ብትሰማ ምን አለ? ሰው የሚለኝ ሰምቼ ነው ለዚህ በቃው። ሄሎ አግኝቼዋለሁ። ችግር የለም አሁን ይዤው እመጣለሁ። ሰላም ነው። ግቢውን ሁሉ እያስጨነቀው ለምን አይገባም ግን አንተ? በላውን ተነስና እንሂድ ወደ ግቢ። ዴቭ ብቻዬን መሆን ፈልጋለሁ አልኩህ አይደል እንዴ? ምን ሆነ ነው? ወደ ግቢ እንሂድ እኮ። አይደለም ድረም ታልቅሽ። አንደኛ እኛ የጽንስ ማቋረጥ አገልግሎት አንሰጥም። ሌላ እንኳን አገልግሎቱ የሚሰጥበት ቦታ ብትሄጂ በጣም ዘግይተሻል። ፕሊዝ ዶክተር በሆነ መንገድ ሞክሪ። 3 ወር ተኩል ሆኖታል።
አልነካውሽም አይደል? ተርፈሻል። አይዞሽ አይዞሽ፣ ተረጋጊ። የት መሄድ ነው የምትፈልጊው? የት ነው ያለሁት? እስማ ግቢ። አይዞሽ አብዬ። ነይ። ማነሽ? ባኞ አሳያት። ታጠቢ አንቺ። እኔ ልጁን አጥዋለሁ። አይዞሽ አቡዋ አብዬ። እስቲ አቤት ቆንጆ። ነገ ምን ትሆን? ነገ እድል ይሄ ምን ይሆን? አይዞ እናት አለሽ? የለኝም፣ ሞታለች። አፈርኔ ብላኝ። አይዞሽ እኔ እናት ሆንሻለሁ። እንደው ምን አለ እግዚአብሔርዬ እንደው አንድ ፈረንጅ ቢያጣብሰኝ። ታው ኧረ ታው እናንተ ፈረንጅ ስትል የሆነ ነገር ትዝ አለኝ። ፈረንጅ ጠብሽ ያውም ሽማግሌ አረብ፣ ለዛውም መጠላው ፊት ምን አይነት እንደው ታውቂ? አይ ነይ ቡና ጠጪ። ወይ ነፍስሽ አይማር። ምንድን ነው? አንዴ ስትከረፈፍ እኮ ነው እዚህ ገበያ ካም ደግሞ ጀመረ። አንቺ የተኛው መስሎችሁ ነው? አልተኛውም እኮ ማንም አልበጀም። ስራ ታያለሽ። በቃ ቢዝነሱ የሚያመልጥሽ እኮ እንዲየተኛሽ አትረቢ። እንደው ፈጣጣ ቆጥን ታስቢያለሽ እንዴ? ሲጋራሽን ለጉም ይዛ እንደጥጦ ምን እቺ ተደብረናለች። አሁን ዱካካም የሆነች ልጅ ትሽ ነፍሴ አይዞሽ ተጫዋች፣ ምንም አዲስ ነገር የለው። ሁሉንም ነገር ስትለምጂው ኖርማል ነው አይደል? ለምሳሌ እኔ በሚቀጥለው አመት ነርስ ተብዬ እመረቃለሁ። ዶክተር ማንም ረድቶኝ ሳይሆን ቢዝነስ ሰርቼ ነው። ዋናው አንቺ አላማ ነው። አሁን እኔ ሁለት ታናናሽ እህቶችን እያስተማርኩ ነው። አሃ ይሄንን ስራ እንደምትሰራ ያውቃሉ ማለት ነው? ኖ ዌተር እንደሆንኩ ነው የሚያውቁት። የሆነ ነገር ትዝ አለኝ። እኩለ ሌሊት ላይ ለዳንስ ተነስቼ ባለውበት ሰዓት የጋበዘኝ ወይን ውስጥ የሆነ ነገር ሲጨምር ፉላ ላየው መሰላችሁ? እና ፊቱ ላይ ደፋሽበት? ምን ደፋዋለሁ? ፉላ ራሱ ሲደፋው ከስር ምን የሚገኝ ጥሩ ነው? የእንቅልፍ ኪኒን። ወይኔ ፉላዬ እኮ ከልቡ ሰው ነው። ምን አለ ዌተር ባይሆን? አቤት ምን ነው ለጠብሽው ነበር? አቤት ትናንትና የጠበስኩት ቻይ ነው። ልጋብዝሻለና ወዴት ይዞኝ ብሄድ ጥሩ ነው? ወደ አቃቂ። ውይ የሆነ ኮንቲነር የሚመስል ቤት ውስጥ አስገባኝና 12 ብሩን ሆጨጭ አድርጎ አውጥቶ ምን ቢጋብዘኝ ጥሩ ነው? 2 ቀይ ወጥ። አንቺ የመጣው ቀይ ወጥ ትሪው ላይ ኮንፋሎቱ ይታያል፣ ግን ረክቷል። ሳይንትዬ አንድ ጊዜ ስጎርሰው እንዴት አድርጌ ለዋጠው? አሁን ሲንቋል መጨረሻ ላይ የትናጋዬን ኮርኒስ ቀባል። ከዛ በኋላ መጠጥ እንጠጣልኝ እና ደግሞ ዲሲ ሰፈር ይገባ። አቤት ምንድነው ዲሲ ሰፈር? በበሽታ ይሰቅ እኔ ቆንጆ አረቄ ሰፈር አረቄ ቤት ማለት አዎ። እኔ በህይወቴ እንደዚህ አይነት ያረቄ ቤት ብዛት አይቻላል። በ300 ሜትር ላይ 200 ያረቄ ቤት አለ። እንዳርጋልሽ እቺስ አንድ ጊዜ ወጥቻለሁ። ምን አደርጋለሁ? በዚያ ቀንስናሽ በዋልልሽና መጨረሻ ላይ የት ይዞ የሚመጣ ጥሩ ነው? ኮንኮርድ
እዚህ ነው ትላንትና ኮንኮርድ ያጣልሽ መጥቼ እንዴት ልቅዳ ምን ነጋችሁ አሃ መኪና ይዛችሁ ነበር እኔ ቆንጆ ነው ምን ላርጋችሁ እኛም ገና እንደመጣን ነበር መጠጥ መጠጣታችን ለማለት ነው እኔ ቆንጆ እኛም ቋንቋ ስትቀላቀይ ይገባሻል ተሳሳዝን እኛም ይቅርታ ልጅ ነኝ ቹልምታ ይቻላል እኔ ቆንጆ በነገራችን ላይ ግን ዲሲ ሰፈሮች ደረጃ 3 ሊለጥፉ ይገባቸዋል እኛስ ደረጃ 1 ነው ደረጃ 2 ለተራቡና ቤት ሴቶች ይገባናል ሄሎ ንጉስ ነኝ የደወሉላቸው ደንበኛ ቴሌፎን ደህና ነህ ልጄ በንግስና ወራት ወዴት ተሰወርክ መሰወሩም ያዋጣ ይመስልሃል ይልቅ ከእኛ ክብር ዘውድህ ወደ ቤት ብትመለስ ይሻላል የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም ፉላ ዊራ ዊስኪ እየተበጠበጠ ነው ሃይ ጨዛ እሺ በዚህ ሰዓት መቼም ከቢራዎች አይተጣም አይደል ቢራ ጓደኛችን ናት ተዋወቃት ቁም ነገር እቺ ቆንጆ ደግሞ ከየት ነው የመጣችው ተዋወቃት ሰውቃት ከማርሰላይም ትምጣ ከየትም ላይ ተዋወቃት ምን አገባ ፉላ አባላለሁ ዌተር ፉላ ብለሽ ጥሪኝ እሺ ምን ይታዘዝ ምን ይምጣ ኤደና ባላለች እሺ እሺ ምን ይምጣ ቢራ ጠብቁ የኔ ከብራራ እንድነው ገዳው አይ ገዳው እኔ ቆንጆ ተጫወት Hello everybody Hi Hello everybody እንዴት ናችሁ ግን ሰላም ነው ኤዲ የለችም አለች ሽንት ቤት ሄዳ ነው አራ ምን ነው በስመ አብ ሴቶች ቀን ይሸናሉ እውነቴን እኮ ነው እኔ ቀን የሚሸኑ አይመስለኝም ሽንት ያላችሁ አይመስለኝም እንደ ማህበሩ ምን ይወልልህ ይቅርታ ያው ማህበርተኛ ስለሆንኩ ማለት ነው እሺ ሚሪንዳ አምጪ አይ ግን በቁም ነገር አልመጣችም የለችም ምን ነው ኤዲ ማለት ደጋገምክ ከሷ ጋር ምን ነገር ተጀመረ ኧረ በእናታችሁ ይደብራል እኔ ሲምፕሊ ስለምታሳዝነኝ ነው ቤት ለዚህ ነው ከኛ የተደበቃችሁ የምትገናኙት በእውነት መቼ ምንም አይነት ግንኙነት እንደሌለን እኔም አንድ አምላክ እናውቃለን እናንተ ደግሞ ቀስ ቀስ እያላችሁ ይገለጽላችኋል በእውነት ያው እንደው መጣችልህ እንደገላገልክ አንቺ አግዙኝ እርዱኛ ይባላል ለምን ለገመድ ጉተታው ደግሞ እኮ ሸንቀጥ አለች አያችሁ ሴክሲ ሆነ መጣች ላይ ሰላም ነው ዌተር ምን ይሆናል ብለሽ ነው ሰላም ነው ስራስ ስራ ያው በደሞዝ አቴንሽን ኤቭሪባዲ ስራ ልቀይር ነው አይሰማም ታረገው ከዛማ እንዳትለቅ ከናይት ክለብ ዌተርነት ወደ ሪሴፕሽን ቢል ቦይድነት በወር የ10,000 የኢትዮጵያ 10,000 ዩሮ ቀስ በሉ ቀስ ዩሮ 1 ሳንቲም
مين؟ تفضل. تفضل. هلا مستر تمام. هاي اهلين اهلا تفضلوا. كيفك؟ كيف صحتك يا حلوة؟ اهلين وسهلين. تفضلي. كونجو. تفضلي كونجو. اسي باتام كونجو. باتام كونجو. نين كونجو. How are you? I'm good. Really? Yeah. سلام. سلام. No. كونجو. كونجي. كونجو. كونجو. باتام كونجو. يعني بامبالينا. نين كونجي. سمش منه يعني كونجي. إيدن. إيدن. ودي شالو باتام كونجي. إيدن. إيدن. ስራ የቀየርኩት እዛው ነው አላልከንም ነበር? ኦኬ ነው ባክሽ። ብርድ ሲላችሁ ስትጨናነቁ አይቼ እና ገደሉ ግን ያላቀል እነሱንም ከዛ ወደዚህ ሽፍት አደርጋቸዋለሁ። እዚህ በነገራችን ላይ በጣም አሪፍ ስራ አለ። የዳዊትን ጉዳይ እንዴት አደረግሽ? ፉላይ የሱን ነገር አታንሳብኝ ስለምን ቢያልከኝ አይደል? ስለሱ እኮ ማነሳብሽ እግዚአብሔር በልጅ አንድ ስላደረጋችሁ ነው። ስለዚህ ለልጃችሁ ስትሉ ተገናኝታችሁ አብራችሁ መኖር አለባችሁ። እሱማ የፍቅራችን መጨረሻ በክህደት ቢደመደምም እኔ ግን ሁሌም አፈቅረዋለሁ። የሱንስ በምን አወቅሽ እንዴ? ስለዚህ ሰሞኑን ልታገኙ ይገባል። እሺ እሞክራለሁ። ቴንክ ዩ ፉላይ። ተስፋ የነጠፈባት ልጅ ተስፋ ሰጥተ ሙሉ አደረገኝ። ውለታህን በምን እንደመመልሰው ፈጣሪ ያውቃል። እስቲ አሁን እሱ ድረስ ምን አስኬደሽ? ቀስ እያልሽ በወለድ ትከፍኛለሽ። ምን ችግር አለ? አትጨናነቂ እሺ። በነገራችን ላይ ይሄ አሁን ያስተዋወቅኩሽ ሰውዬ ሚስተር ተላል ይባላል። በጣም ሀብታም ቅባት ነው። ስለዚህ እንደምንም ብለሽ ተጠቀሚበት እሺ። እሺ። ሌላ ነገ ወደ ቦንጋ ሄዳለሁ። በሰላም? አሸባሪዎች መሽገዋል። የምን አሸባሪዎች? የልብ አሸባሪዎች። የኤድዬን ልብ የሚያሸብሩ ሰዎች። እውነትህን ነው ግን ትሄዳለህ? አዎ። እሺ። ብር የሚያስፈልግ ከሆነ ልስጥ። አያስፈልግም፣ በቂ ፍራንክ አለኝ። እሺ። ፉላይ በእናትህ እውነቴን ነው። አትጨናነቂ ሙች። ራስሽን ግን ጠብቂ። እሺ። እያነበብክ እስቲ ወጊ ድረስ። ኧረ እባክህ ቡናውን ቶሎ ቅደው። እባክህ ቀስ በል። ሰከን ማለት አለበት። ዝም ብሎ ጠደፍት የወንድ ላጤ ቡና ስለሆነ ንቀው ነው። ከሴት የተሻለ ነው እኮ አፈላለሁ። ድብና አድርጊ ደግሞ እጄን ታውቀዋለህ። ያዝ በልክ ዝም ብለህ ማንካ አድርግበት እንጂ ማንካ እንደ ኤዲ አለሁልህ። ምን አለበት? እኔ ጆሮዬን ፈልገዋለሁ እኮ በእናትሽ። ይቅርታ ፉላይ የረበሽኩ እንዴ? አንቺ ውሸቴ መቀለዴ ነው የኔ ቆንጆ። በየሰከንዱ ብትደውይ እንኳን አይሰለችኝም የኔ ቆንጆ። በቃ ነገ ልትሄድ ወሰንክ? ከወሰንኩኝማ ቆየሁ። በእናትህ ፉላይ ሳንቲም የሚያስፈልግ ከሆነ ግን መጥቼ ላቀብል። ኖ በቂ ብር አለኝ የኔ ቆንጆ። ባይሆን ስመለስ ትጋብዥኛለሽ። ቃል ገብቻለሁ። እስከምትመለስ ድረስ ትናፍቀኛለህ። የኔ ባይብስ ነው። ራስሽን ጠብቂ እሺ የኔ ቆንጆ። ቴክ ኬር።
እሺ ቻው። አቤት ቀልማዳ እኮ ነህ። ምንድነው ቀልማዳነት? በቃ በዚህ ቅቤ ምላስህ ታሳምናቸዋለህ አይደል? ወሬኛ አይ ቡና በጣም ግሩም ነው። ሁላችሁም ቤታችሁ ሰርታችሁ ቅመሱት እሺ። ጉረኛ ሄሎ ፍላዬ። አሎ እኔ ቆንጆ ደረስክ? ቦንጋ አውቶቡስ ተራ እንደደረስኩ ነው የደወልኩት። ቦንጋ? ሴቱም ወንዱም ውሸታ ቦንጋ። ሄሎ በቃሽ፣ ስትረጋጋ ደውልልኝ። ፍሬሽ እያለን የተጫረው ማለት የመጀመሪያ ዓመት ተማሪ እያለን ተባረረ። እንደው ለምን ተባለ? የሆነች ሴት ነበረች፣ እሷ ነች ህይወቱን ምስቅልቅል አደረገችው። እዛም ውጤት ተበላሸ፣ ተጫረ። አድራሻውን ማወቅ ይቻላል? እንደው ምናልባት እዚህ እኮ ነው ያለው። ግን እኛንም ማየት አይፈልግም፣ ማናገር ማየት አይፈልግም። ምናልባት አንተ የቅርብ ሰው ከሆነ እንግዲህ እስኪ ሞክር። አሁን እንደው ብትተባበረኝ ያለበትን ቦታ ባገኘው ጥሩ ነበር ብታሳየኝ። አረ ችግር የለም አሳያለሁ። እሺ ቴንክ ዩ። እሺ በሁለታችሁም ልብ ውስጥ ንጹህ ፍቅር ካለ አሁንም ከቆመበት መቀጠል ይቻላል። ቀልደኛ። እውነቴን ነው የምልህ። ኤደን ሁሉን ነገር አጫውታኛለች። በወቅቱ መጠጥ ጠጥታችሁ እንደነበር፣ በተለይ ያንተ ራስህን ስተህ እንደነበር ሁሉ አጫውታኛለች። ምናልባት ራስህን መሳት ደግሞ ድርጊቶችህን አስረስቶ ሊሆን ይችል ይሆናል። በርካታ ሰዎች እኮ በብዛት መጠጥ እየጠጡ ድርጊቶቻቸውን እንደሚዘነጉ በሳይንስም የተረጋገጠ ነው። በዛ ላይ ደግሞ እኮ የሚያምር ልጅ ወልዳችኋል። እሺ ፉላዬ፣ የሄድክበት ሀገር እንዴት ናት? የሄድክበት ጉዳይ ተሳካለ? ባህር ዳር ማለት ቦንጋ በጣም አሪፍ ነች። ደስል ማለት ባህር አላት፣ ቡና አላቸው። ደስ ይላል። በጣም ደስ የሚል ነገር አለው። ያሻሽ ያሽ ታዲያ ምን ነው ተከስክ? አይ አልተከስኩም። ተጫውች እየተጫወች ዛሬ ደግሞ እንዴት ነው የምትጫወው? በእናትህ ፉላዬ እንደውም ተነስ እንጨፍር። ተነስ እንደንስ ፉላዬ በእናትህ የሰው ጠርሙስ ፉላዬ በእናትህ እንደንስ ነው። ረጋ ብለሽ ጠጪ።
ካለበለዚያ በጊዜ ወደ ቤት ልንገባ ነው። አዎ ወይ ኤዲዬ እስቲ ቀስ በይ ትወድቂያለሽ። አንቺ ከሬዎች እስቲ እንዴት ነው የሰከርሽው ዛሬ? ተኛለን። እሺ እሺ ቆንጆ ኤዲዬ በቃ አሁን እረፊ። እሺ ተኝ እንዴት ታይ ሙዛት ነው ሞዛዛ አሁን ተኝ። እሺ እሺ ቆንጆ አሁን ማረፍ አለብሽና ነገ ወደ ኤዲ ተነሽ ተነሽ፣ ቁርስ ደርሷል። ተነሽ አይዞሽ። እዚህ ምን ትሰራለህ? እንግድነት መጥቼ። የት ነው ያለሁት? ሰማይ ላይ። ተነሽ ይልቅ። እዚህ እንዴት መጣን? ሰይጣን አሳስቶን። ታጠቢ ላይ። እሺ ቁርስ ደርሷል። ይሄን ያልሰክሬ ነበር። ከኔ ጋር ስለነበርሽ ችግር አልነበረውም። ላይ ነይ ታጠቢ። አውቄያለሁ። አወኩ። ደህና ነኝ። ይሄ እንደውም ጥሩ ሀሳብ ነው። እሺ ዘጋውና በዚሁ ስልክ ከደቂቃዎች በኋላ መልሼ እደውላለሁ። ዳዊት ነበር የደወለው። በቀደም ለታ ባህር ዳር ነበር የሄድኩት። ዳዊትንም አግኝቼዋለሁ። ዴቪዬ በሕይወት አለ? ሰላም ነው። ተረጋጊ እሺ። ያው አሁን ደውለትና ታናግሪዋለሽ። አይ ማናገር እንኳን አልፈልግም። የሁሉ ደርሶበት ነበር። በቃ አሁን ማልቀሱ ምንም አይረባም። በቃ መደረግ ያለበትን ነገር ማድረግ ነው። በቃ አንተ ግን የምትገርም ሰው ነው። እሱን ተውና ገሊላ በመካከላችሁ እንደገባች እንዴት አወቅ? ይኸውልሽ ገሊላ ኤደንን ማንም መተካት አይችልም። እሺ ማንም በገንዘብ አዎ፣ በፍቅር ግን በቃ። ከዛ በኋላ ባህር ዳር የምታገኝታኝ ነበር። በመጠጥ ነው ጅል ታሳስታ ይሞክራሉ ነበር። አልተሳካላትም። እውነትህን ነው? ኦኬ እስኪ አንዴ ስልክ ስጠኝ። ጤና ይስጥልኝ ንጉሥ ዳዊት።
የት ነው ያለው? እሺ ልጄ እሺ 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 ናልኝ ልጄ ሊመጣልኝ ነው ሄሎ አቤት አይ ዛሬ አይመቸኝም እንደውም ከሆነ በኋላ በዚህ ስልክ እንዳትደውል ዴቭ ይህንን ስራ እንድቀይር መፍትሄ መፈለግ አለብኝ በቃ የሆነ ነገር ነው Listen, 1K for my room. Go to my room, I come. Okay? I come. እሺ ኢትዮጵያ የተቆንጆ ምን ነው ባረቦቹ መሰናዳች አረቦች እኮ ቢቀስሙም ያማረ ማር ጣፍ ያረጋሉ ያማረው ማርኛ ጋር ተፋሉልሽ ነው ከተገኘማ ታድዬ ነበር በሁለት ነገር ተጠቀሙ ማለት ነው በምን በማሩ በፍቅሩ ስለዚህ ሳይቀድም ያቀደማ ይቻላል መጀመሪያ ምን ተጠበሽል መጣ Where is my money? Why you come? Go to Go! Police station take money. You stay here. You stay here. Now is come police state touch to you. Hello, Angel police state. Go now. እኔን ሲያቀብጠኝ ቤቴ ልደር ስላችሁ ካላደርሽ ብላችሁ ጉዴ ሰራችሁ ምንድነው የሚያንበጫብጭሽ እቺ ለጥያቄ ነው የምትፈልገው ተጠይቀሽ እኮ ትመለሻለሽ ምንም ያስቀራ ነገር ደግሞ ጀመራ ኤደንን ከሚስተር ተላል ጋር ያስተዋወቅካት አንተ ነህ?
እኔ ነኝ። ሊሊ የኤደን ጓደኛ እንደሆነች ታውቃለህ? አላውቅም። አትዋሽ። እንደማልዋሽ ታውቃለህ? አውቃለሁ። ሆኖም ተጠቅመውብሃል። መቼም ኤደን ይሄንን ታደርጋለች ብዬ አላስብም። ጥሩ ኧረ ሌላም ብትፈተሻት ይኸውላችሁ የሆነው ሆኖ ዛሬ በዋስ አስለቀቅኳችሁ። በዚህ ስራ ከቀጠላችሁ መጥፎ ነው። እኔም በዚህ ህይወት በደጉ ጊዜ አልፌበታለሁ። በዚህ እንዳትቀጥሉ ነው የምፈልገው። የፈለገውን መስዋዕትነት ከፍዬ ከዚህ እንድትወጡ ነው ማረጋችሁ። እሺ ማሚ ተስማምተናል። ሞልፋት ሊሊን ተከትሎ ክፍሎቹ ውስጥ የገባውን ሰው ታስታውሳለህ? እስኪ አንዴ ስልክ ስጠኝ። አላስታውስም። ታስታውሳለህ? ራስህን ለመስዋዕት እያቀረብክ ነው። ፉላ ታሰረ። የምንፈልገውን ገንዘብ ስላገኘን ደስተኛ ነው። ነገር ግን እኔ በሰራሁት ወንጀል ፉላ መታሰሩ ደግሞ እጅግ በጣም የሚያሳዝን ነገር ነው። ፕሮግራማችን ይለፍና እውነቱን ተናግሬ እጄን ለመንግስት ሰጣለሁ። ምን? አዎ የህሊና ነፃነቴ ማወጅ እፈልጋለሁ። ሰርጋችሁ በቃ ባህር ዳር ሆነ ማለት ነው? የዴቭ ውሳኔ ነው ማሚ። ምን ነው እንደዚህ ረዘመ ቆየ? ፉላ እስኪፈታ እየጠበቅን ነው። መቼ ነው የሚፈታው እሱ? ከአንድ ሳምንት በኋላ። ያቺስ ጓደኛሽ ማሊሊ ማሚ እሷን ከጠበቅንማ ሳንጋባ 8ኛው ሺ ገባ ማለት ነው። በይጂ አንቺም ስራሽን ስሪ። እኔም ለሰርጋችሁ የሚሆን ልብስ ልፈልግ። አንቺ እስቲ ስልኩናሽ ሚሚ ነይ ጉዷኔ ነይ። እቺ እኮ በዚህ አይነት ታዘርፈናል። ነይ ያት ብቻ አይሻት አይደል? ከዚህ ጋር ነው ታዲያ ሰው የሚሰራው። እንደው እውነትም ልታዘርፊ ነው እንዴ? ምንድነው ችግርሽ? ምን የተኛሽ ነው? አይ አልተኛሽ። አንቺ ሁሌ አትተኝም። ቀጠሮችን ረሳሽው እንዴ? ያፉላን ነው። እንደምን ዋላችሁ? እግዚአብሔር ይመስገን። ደህና ዋላችሁ? እቺ ልጅ ሞዴሊስት ነች። ያምርባታል አይደል? በጣም
ምን ነው በሰላም? የዚህ ቤት ባለቤት ነበረች እሷ። ከ2 አመት በፊት ከቤት እንደዋዛ ወጣ ቀረች። ታዲያ በጓደኛ በዘመድ አዝማድ አላስፈለጓትም? ኧረ ያልደረስንበት የለም። ፎቶግራፍ ይኖሮታል? አብራኝም ላይታች የምትል አንድ ጓደኛ ነበረቻት። እሷም በተሳሳተ ቪዛ ከሀገር ለመውጣት ስታስብ ከኤርፖርት ተይዛ እስር ቤት ነው ያለችው። እንዴ ይሄ ልብስ እሷ የለበሰችው አይነት አይደለም እንዴ? እሱ አይሸጥም። ለምን? ልጄን በውስጡ ስለማይበት አልሸጠውም። እንዴ አይቶላ እንዴት በዳትሽ ደህና ነኝ። እስረኛ ምን ይሆናል ብለሽ ነው? በፖሊስ ይጠበቃል። በነገራችን ላይ ሰርግሽ መቼ ነው? አራራራራራራራራ ትመጣለህ አይደል? ሚዜሽ ልታረጊኝ ነው? የኔ ሞልቷል። ምንጃር ውስጥ ከባሌና ከሁለት ልጆቼ ጋር ስኖር ጠላቶቻችን መተው ባለቤቴን ገደሉት። ትልቁ ልጄም ላይ ተኮሱበት። ትንሿ ልጄ ግን እሷ ናት። አቤ ቢራ ምን አይነት ነው? ፋዘር ቢራ ይጠጡ? ቀረቆ ልጅ ዴቭለኔ ጊዮርጊስ እናንተ ማሚ ደወለች። ደረሰች? ሄሎ ማሚዬ። አዎ ጠፋባችሁ አይደል? እንኳን ደህና ቆያችሁ። ደህና ናችሁ? ደህና ናችሁ? ቤት ደህና? ማሚዬ አንቺ ሞጥሟጣ ደህና ነሽ? ማሚዬ ደህና መጣሽ? አለሁ። ሂጂ ከመኪና ውስጥ ዕቃ ውጪ። እሺ
እሳቸው የዴቭ አባት ነው። እሷ ሁለተኛ እናቴ ብሩክታይት ፉላ ማለት እውነተኛ እናቴ እሷ ናት። ላቀች ፉላ ዳዊት ይባላል። ሰላም ሰላም ደህና ነው አይደል? እንዴት ነው? ሰላም ሁሉ ነገር መንገድ ጥሩ ነበር። ጉዞ ነው። ኦኬ አንድ ነገር ልስጥ። ኦኬ አንተ ግን እንዴት እንደዚህ ልታረጃለህ? ሁሉን ነገር ለኤደን ብዬ ነው ያደረኩት። እንዴ የጠፋብኝ ፎቶ ከየት አገኘው? ድባብ ልጅሽ አንበርብር ነኝ ማ ልጅሽ ነኝ ማ የታውቃለው ሰመደቢስ ሆኛለሁ ባረገልኝና በሆነች እህቴ በፍቅሯ በዳንኩኝ ከብቸኝነት